እርግጥ ከባቢሎናውያን እስከ ታላቁ እስክንድር ከፋርሶች እስከ ሮማውያን ከኦቶማኖች እስከ ታላቋ ብሪታንያ ድረስ በስፍራው ግጭት ተሸምኖ ሞት ሲታጨድ የኖረበት ስፍራ ነው። ባለፈው ግማሽ ክፍለ ዘመን በዚያ የሆነው ለቅሶ፣ መራራ ጩኸትና ፍትጊያ የቀጠናውን መልክዓ ፖለቲካ ገጽ ላይ ያሳረፈው ተጽዕኖ ቀላል የሚባል አይደለም። የሐማስ የኦክቶበር 7 ጥቃት ወትሮም እሳትና ጭድ በሆነው ቀጠና ላይ ቤንዚን ያርከፈከፈ ነበር። ተንታኞች እስራኤል በሐማስ ላይ የወሰደችው መጠነ ሰፊ የሆነ እርምጃ በመመልከት የቡድኑ የኦክቶበር 7 ጥቃት የታሪክ ጥፋትን የፈጠረ ክስተት ሆኗል ይላሉ። ሐማስ ወደ እስራኤል ያስወነጨፋቸው ሮኬቶች ጫወታውን ቀይረውታል። ኢራን፣ ሂዝቦላ፣ ሁቲ፣ ኢራቅና ሶሪያ ቴሄራን ስጋት፣ እስራኤል ስጋችን ብለው ጦር ሰብቀዋል። የሐማስ አለኝታ የኢራን ወዳጅ የኤርዶሃኗ ቱርክ ጉዳዩን ባንክሮ በመከታተል ላይ ትገኛለች። እስራኤል ሊባኖስን እንደ ጋዛ ልታደባ የተነሳችም ትመስላለች። የአየር ጥቃቷ አይሉን የቀጠለው አሜሪካ ጸረ ሂዝቦላና ጸረ ኢራን አቋሟን በድጋሚ አንጸባርቃለች። ሳውዲ አረቢያ ግዙፍ ቀጠናዊ ተገዳዳሪዋ በመመታቷ ምክንያት እስራኤልን እሰይ አበጀሽ የምትል ትመስላለች። የአብርሃም የሰላም ስምምነት የፈረሙ ሀገራት ከኢራንና በኢራን ተጽዕኖ ስር ካሉ ሀገራት ይልቅ ድጋፋቸውን ለእስራኤል ሆኗልም። ከዚህ ቀደም የአረብ ኔቶን ለመመስረት ያሰቡ ሀገራት የእስራኤልን የጦር ቴክኖሎጂ ለመጠቀም ሲሉ እስራኤል በህብረቱ ውስጥ እንድትጠቃለል ከፍተኛ ፍላጎትን አሳይቷል። ይህ በኢራንና በእስራኤል እንዲሁም በእስራኤል እና በሐማስ መካከል የሚካሄደውን ግጭት ሃይማኖታዊ መልክ እንዳይኖረው በማድረጉ ረገድ ሚናው ትልቅ ነው። እናም የሁለቱን ወገኖች መፋጠጥ ተከትሎ ከሁለቱ ኃይሎች የትኛው ይበልጣል፣ የቱስ ሀገር የተሻለ ነው በሚል በርካታ ትንታኔዎች እየወጡ ይገኛሉ። ከዚህ በማስከተልም ከኢራንና ከእስራኤል የትኛው ሀገር ጠንካራ የጦር አቅም አለው የሚለውን እንመለከታለን። የመጀመሪያው የማንጻሪያ ነጥብ የሰው ኃይል። የሰው ኃይልን የተመለከትን እንደሆነ የኢራን የህዝብ ቁጥር ከእስራኤል ይልቅ በ10 እጥፍ ይበልጣል። የወታደራዊ ቁጥርን ከተመለከትነው የኒውዮርክ ታይምስ ዘገባ እንደሚያትተው 1 ሚሊዮን የሚጠጋ የወታደር ኃይል አላት እስራኤል። ከነተጠባባቂ ኃይሉ ያላት አጠቃላይ የወታደር ኃይል ቁጥር 500 ሺህ ገደማ ነው። በዚህ ንጻሬ ኢራን ከእስራኤል በቁጥር የበለጠ ወታደሮች አሏት። ሁለተኛው የማንጻሪያ ነጥብ ወታደራዊ በጀትን ይመለከታል። የእስራኤል አጠቃላይ ወታደራዊ በጀት $24 ቢሊዮን ሲሆን የኢራን ደግሞ 10 ቢሊዮን አካባቢ ነው። አሃዙን ካሰላነው የእስራኤል ወታደራዊ በጀት ከኢራን ከእጥፍ በላይ ሲሆን ይህም $14 ቢሊዮን ብልጫ ያለው መሆኑም ታይቷል። ውጊያና ጦርነት ኢኮኖሚ በሆነበት በዚህ ዘመን እስራኤል ለጦሯ በምትበጅተው በጀት ልቃ ተገኝታለችም። ወደ ሌላ የማንጻሪያ ነጥብ እንሸጋገር። የአየር ኃይልን ይመለከታል። እስራኤል እጅግ የላቀ የአየር ኃይልን በማንቀሳቀሱ በእጅጉ ትልቃለች። እስራኤል ዘመናዊ የጦር ጄቶች ባለቤት ብቻ ሳትሆን የቁጥርም የበላይነት አላት። የግሎባል ፋየር ፓወር ኢንዴክስ እንደሚያመለክተው እስራኤል 612 ተዋጊ አውሮፕላኖች ሲኖራት ኢራን ደግሞ 551 አላት። እስራኤል ኢራንን በተዋጊ ጄቶች ብቻ ሳይሆን የምትበልጣት በተዋጊ ጄቶች ጥራትም ጭምር ነው። እስራኤል የጊዜያችን ምርጥ ቴክኖሎጂ የሚባሉት F-15፣ F-16 እና F-35 ጄቶችን ታጥቃለች። ይህ ብቻ አይደለም። እስራኤል እጅግ የታወቀችበትን አይረንዶምም ታጥቃለች። ይህ አይረንዶም ከሐማስ ከሂዝቦላና ከኢራን የሚላኩ ሮኬቶችና ሚሳይሎችን በብቃት የተከላከለችበትም ነው። እኛ አይነት ቴክኖሎጂዎች ኢራን የላትም። እንደውም የቀድሞ የሀገሪቱ ፕሬዝደንት ኢብራሂም ሬይሲ የሞቱት ዘመኑን በዋላጀ ሄሊኮፕተር ሲጓዙ ነበር። የምዕራቡ ዓለም ያደቀቃት ኢራን ለጦር መሳሪያዎቿ የሚሆኑ መለዋወጫዎች የላትም። ቴሄራን ሻሂድ 136 የተባለ ካማካዚ ወይም ራሱን በራሱ ሊያጠፋ የሚያስችል ድሮን ማምረት የቻለች ቢሆንም በአየር ኃይል ከእስራኤል ጋር የምትወዳደር ሆና አልተገኘችም። በሌላ በኩል ኢንተርናሽናል ኢንስቲትዩት ኦፍ ስትራቴጂክ ስተዲ ይፋ እንዳደረገው ኢራን ከፍተኛ የባላስቲክ ሚሳኤል ክምችት እንዳላት ይነገራል። በምዕራባዊ እስያ
ኢራን ትልቁ ክሩስ ሚሳኤልና ጸረ መርከብ ሚሳኤልን የታጠቀች ናት። ይህም እስከ 2000 ኪሎ ሜትር ርቀት መጓዝ የሚችሉ መሆናቸው እስራኤልን በቀጥታ ለማጥቃት የሚያስችሉ እንደሆነ ነው የሚነገርላቸው። ሌላው የማንጻሪያ ነጥብ ታንኮችን ይመለከታል። ኢራን በታንክ ቁጥር ባለቤት በመሆን ከእስራኤል ልቃ ተገኝታለች። እስራኤል 1370 ታንኮች ሲኖራት ኢራን ደግሞ 1996 ታንኮች ባለቤት ናት። ነገር ግን የታንኮቹ ደረጃና ጥራትን የተመለከትን እንደሆነ እስራኤል ከኢራን ይልቅ የተሻለች እንደሆነች እንመለከታለን። ለማሳያነት እስራኤል እጅግ ዘመናዊ የሚባለው የመርካቫ ታንክ አላት። ይህ ታንክ እጅግ ዘመናዊና ጥይት የመሸከም አቅሙ የላቀ እንደሆነ ይነገርለታል። የኒውክለር ኃይል ሌላኛው የማንጻሪያ ነጥብ ሆኖ ይቀመጣል። እንደ ስቶክሆልም ዓለም አቀፍ የሰላም ምርምር ተቋም ሪፖርት እስራኤል 80 የሚጠጋ የኒውክለር ጦር መሳሪያ አላት። ከዚህ ውስጥ 30 በስበት ኃይል የሚሰሩ ከአውሮፕላን ላይ የሚጣሉ ቦምቦች ናቸው። ቀሪዎቹ 50ዎች በባሊስቲክ ሚሳኤል የሚተኮሱ የኒውክለር ጦር መሳሪያዎች ናቸው። በዚህ ልኬት ኢራንን ከመዘናት ቴህራን የኒውክለር ጦር መሳሪያ ለማምረት እየተንደረደረች ያለች ነገር ግን የኒውክለር ጦር መሳሪያ የሌላት ሀገር ሆኖ የተመዘገበች ናት። ፈርስት ፖስት ደግሞ ሁለቱ ሀገራት የእጅ አዙር ኃይላቸውን ይፈትሻል። ኢራን በቀጠናው ላይ ወታደራዊ ኃይልና ጉልበቷን እያሰፋች ያለች ሀገር ናት። ቴህራን ከሰና እስከ ባግዳድ ከቤሩት እስከ አዘርባጃን የተጽዕኖ አድማሷን ለማስፋት ጥረትን አድርጋለች። የሺዓ መር መንግስታት አቅማቸው እንዲጎለምስ ጉልበት የሆነችውም ኢራን ናት። የአረብ አብዮት መነሳት የሱኒ መር መንግስታት መጣሉን ተከትሎ ኢራን እግሯን መትከልም ችላለች። በኢራቅ የሳዳም መንግስት መውደቁን ተከትሎ ሺያዎች ስልጣን እንዲቆጣጠሩም ሆኗል። በየመንም በተመሳሳይ። ይህ ለነ ሳውዲ ሊሰሙት ሊያዩት የማይወዱት መራር ሐቅ ነው። በእስራኤል በኩል አሜሪካ ጥላ ከለላዋ ናት። እንደውም ቴህራን በሁለቱ ሀገራት ጠብ አሜሪካ ጣልቃ እንድትገባ አስጠንቅቃለች። የኢራኑ የውጭ ጉዳይ ሚኒስቴር አባስ አግራቺ የኢራን ወደ እስራኤል ሚሳኤል ማስወንጨፍን ተከትሎ አሜሪካ ምንም ጣልቃ እንዳትገባና ከጉዳዩ እንድትርቅ ማስጠንቀቃቸውን ለብሔራዊ ቴሌቪዥን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በአገራቸው ላይ ላደረሰችው ጥቃት ዋጋ ትከፍላለችም ብሏል። የአሜሪካው ፕሬዝደንት ጆ ባይደን አሜሪካ ሙሉ በሙሉ እስራኤልን እንደምትደግፍ ገልጸው ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለመወያየት ቀጠሮ መያዛቸውንም አስታውቀዋል። የአሜሪካ ወታደራዊ ኃይል ኢራንን ወደ እስራኤል ያስወነጨፈቻቸውን ሚሳኤሎች ለማጨናገፍ ድጋፍ ሲያደርጉ ማምሸታቸውን አልጄዝራ መዘገቡ ይታወሳል። እኚህ ሁነቶች ቀጠናውን ወደ ከፋ ትርምስ እንዳይወስዱትም በእጅጉ ተሰግቷል።